እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። በዚያን ጊዜ በሚገለጥበት ጊዜ ደግሞም በዚያን ጊዜ በክብር ትገለጣላችሁ ይላል እና እዚህ ጋር የክርስትናውን ትልልቅ ቁልፍ ነገሮችን ሲያወራ እናያለን። አንድ ክርስቲያን ሊያስወግደው የሚገባ ነገር ሁሉ እንዳለ በጸጋው ሊያሳድገው የሚገባ ሊያበለጽገው የሚገባ ሊገነባ የሚገባ ትልቅ አንኳር በኩር ነገር እንዳለ ይናገራል። ስለዚህ የተወደዳችሁ የአባቴ ብሩካን ቅዱሳን የእግዚአብሔር ቤተሰቦች እግዚአብሔር ለእኔና ለእናንተ ያለው ዓላማ ያለው ፍቅር ልዩ ነው። በጣም ዓለማትን በፈጠረበት ምድርና ሰማይን ምድርና ሞላዋን በሰራው በክርስቶስ ኢየሱስ ስፍራ ሰጥቶናል። ስፍራ አለን፣ አገር አለን። ቅዱስ ጳውሎስ በጣም አስደናቂ ነገሮች ከተናገረው እኛ አገራችን በላይ በሰማይ ነው ይላል። አገራችን በላይ በሰማይ ነው። በምድር ላይ ሰው በብዙ ሲታገል፣ ሲለፋ፣ ሲጣላ፣ ሲካሰስ፣ ሲፋረድ ንብረቴን፣ ሕይወቴን፣ ኑሮዬን፣ ዝናዬን፣ ስልጣኔን፣ እውቀቴን እያለ ሰው በብዙ ነገር ባለበት ወቅት ነው ቅዱስ ጳውሎስ እኛ ግን አገራችን በላይ በሰማይ ነው፣ በላይ በሰማይ ነው። ክብር ለእግዚአብሔር ነው። ስለዚህ አንድ ክርስቲያን በእግዚአብሔር ቃል እውቀት፣ በእግዚአብሔር ቃል እውነት፣ በእግዚአብሔር ቃል መረዳት ውስጥ ሲሆን ኃጢአትን ማስወገድ ብቻ ሳይሆን ወደ ጸጋው ዙፋን እያደገ ነው ማለት ነው። እያደግንም እንሄዳለን። የሚያሳድግ ደግሞ እግዚአብሔር መንፈስ አለ። ስለዚህ ጸጋው በእምነት አድኗቸዋል እያለ ይናገራል እና ቃል ሥጋ ሆነ ጸጋነቱን ተሞልቶ በእኛ አደረ። ጸጋ የማይቻለውን የሚያስችል እግዚአብሔር ክብርና ሞገስ እንደሆነ ብዙ ጊዜ እንናገራለን። እንግዲህ ከክርስቶስ ጋር ከተነሳችሁ ምን እያለ ነው? ከክርስቶስ ጋር እኛ አቅም አግኝተናል፣ ቦታ አግኝተናል፣ ስፍራ አግኝተናል። ስፍራችን በእግዚአብሔር ቀኝ ነው። በእግዚአብሔር ቀኝ ማለት ደግሞ የእግዚአብሔር ቀኝ የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ደግሞ ክርስቶስ ኢየሱስ ባለበት መኖር ነው። አሁንም ያለነው እኛ በክርስቶስ ኢየሱስ በአብ ቀኝ ነን፣ አሸናፊዎች ነን። ምንም ድርድርና ጥርጥር የለውም። ከአዳም የሆነው አዳማዊ ማንነት ለዘላለም ሕይወት ሳይሆን በዚህ ምድር ላይ ኃጢአት ባይሰራው እንኳን በዚህ ምድር ላይ ኖሮ ለመውረስ ነው። ምድሪቱን ለመውረስ ለመብዛት ረዥም ዕድሜ እንዲኖረው ነው። እኔና እናንተ ግን በክርስቶስ ኢየሱስ በሰማያዊ ስፍራ ነው። የሰማያዊ ስፍራ ያገኘነው በክርስቶስ አይደል? ከክርስቶስ በፊት እኮ የነበረው ነገር የሰማያዊ ስፍራ የለን። አስቀድሞ ዓለም ሳይፈጠር በክርስቶስ ኢየሱስ ነውር የሌለን እንድንሆን ተመርጠናል። በሰማያዊ ስፍራ ተባርከናል። ነገር ግን ሰማያዊ ስፍራና ክብርን፣ ድልን፣ ስኬትን፣ የዘላለም እውቀትና እውነትን ያገኘነው በተደረገልን ስራ ነው። በመጀመሪያ እግዚአብሔር ሰማይና ምድር ፈጥሯል። በክርስቶስ ግን በመጀመሪያው እግዚአብሔር ቃል ነበር። በመጀመሪያው ሰማይና ምድር ሳይጀመር እግዚአብሔር ጋር ክርስቶስና መንፈስ ቅዱስ እግዚአብሔር የሥላሴ አካል እንዳለ በዚህ ሁለት ቃል እናገኛለን። ቅዱስ ዮሐንስ በመጀመሪያው ይላል፣ መጽሐፍ ቅዱስ ደግሞ በመጀመሪያ ይላል። የመጀመሪያ ጀማሪ ክርስቶስ ባለበት በላይ ያለውን እሹ ስል ምን እያለ ነው? እኔና እናንተ ያገኘነው የዘላለም ሕይወት፣ የዘላለም እረፍት፣ የዘላለም ድል፣ የዘላለም ስኬት በምንም የሚወሰን የሚለካ የሚሰፈር እንዳይደለ ይናገራል። ክብር ለእግዚአብሔር ይሁን። ስለዚህ የወንጌላችን እውነት ወንጌል ለሌሎች መግበን፣ ለሌሎች አብልተን፣ ሌሎችን አስተምረን፣ ሌሎችን ነፃ አውጥተን እኛ ደግሞ ሳንረካ ሳንጠግብ የምንኖርበት አለም። ሌሎችን እያበላን እኛ የምንበላበት፣ ሌሎችን እያጠጣን እኛ የምንጠጣበት፣ ሌሎችን እያረካን እኛም የምንረካበት የዘላለም ሕይወትና የዘላለም ክብር ያገኘንበት ነው። ክብር ለኢየሱስ፣ ክብር መንፈስ ቅዱስ ይሁን። አሸናፊ ነን በምንም ሁኔታ። ቅድም እያነበ ከእጄ ማንም አይነጥቃችሁም ብሎ ሲል ምን እያለን ነው? የአብን ቀኝ ወይም የአብን ኃይል ደፍሮ ገብቶ የሚነካን እንደሌለ እየተናገረ ነው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ።
እኔና እናንተ በክርስቶስ ኢየሱስ ስም ሞትን በማሸነፉ ሲኦልን ድል በመንሳቱ የዓለምን ኃጢአት በማስወገዱ የዘላለም ክብር በማምጣቱ ከእርሱ ጋር ነን። ስለዚህ አሸናፊን ብቻ ሳይሆን ከአሸናፊዎች ሁሉ የምንበልጥ ኃይል ያለን ክብር ያለን ሞገስ ያለን አሜን በሉ ለራሳችሁ። ክብር ለኢየሱስ ነው። ኃይላችን በኃይል የሚታደስበት፣ ጉልበታችን በኃይል የሚታደስበት፣ ነገራችን በኃይል የሚወጣበት፣ የትኛውም ተጽዕኖ፣ የትኛውም ተግዳሮት፣ የትኛውም የክፉ የጨለማ አሰራር በዘላለም በእግዚአብሔር ፊት አቅም የሚያጣበት ጉልበት የሚያጣበት ጊዜ ነው ለእኔና ለእናንተ። የእኛ ጉልበትና የእኛ አቅም ግን በክርስቶስ ኢየሱስ ከፍ ብሎ አድጎ ተመንጎ የሚታይበት፣ ሊሰወር በማይችል ብርሃን፣ ሊደበቅ በማይችል ተራራ፣ ሐዘን በሌለው ደስታ፣ መከራና ስቃይ በሌለው ድልና ስኬት እንድንኖር እንግዲህ ይልና የሆነውን ነገር እየነገራል። እንግዲህ ከክርስቶስ ጋር ከተነሳችሁ መቼ ነው የተነሳ ነው? ክርስቶስን የተቀበልን ለታ በክርስቶስ ጎን እንድንቀመጥ የአብ ፍጹም ፈቃድ እንደሆነ ሊገልጥ እንደወደደ መጽሐፉ ይናገራል። ክብር ለኢየሱስ ይሁን። የጌታ ስም ብሩክ ይሁን። ኢየሱስ ጌታ ነው። ከተነሳችሁ ክርስቶስ ደግሞ የተቀመጠበትን ይነግራል። ከክርስቶስ ጋር መነሳታችን መነሳት ብቻ አይደለም፣ ክርስቶስ ባለበትም አላችሁ እያለ ነው። የክርስቶስ መኖር ወቅታዊ አይደለም። የክርስቶስ መኖር ከጊዜ በኋላ የመጣ ነገር አይደለም። የክርስቶስ መኖር በሆነ ሹመት፣ በሆነ ስልጣን፣ በሆነ ወንበር ቅይር የመጣ ሳይሆን ዓለም ሳይፈጠር በአብ ዘንድ የነበረ የአብ ልጅ የሆነ ወልድ እሱ ባለበት እኛ እንድንኖር እግዚአብሔር ፈቅዶ ያስቀመጠ፣ እዛ መኖራችንን እየፈለግን እንድንኖር የተደረግን ሰዎች እንደሆንን መጽሐፍ ቅዱስ ይናገራል። ክብር ሁሉ ለሱ ይሁን። ክብር ሁሉ ለሱ ይሁን። ዛሬ የሆነ አይደለም፣ ወይም ትላንት የሆነ አይደለም። ለዘላለም የአብን ዕቅድ ለመፈጸም የመጣው ክርስቶስ የኔና የናንተን ኃጢአት ብቻ አይደለም፣ መከራ አይደለም፣ የዘላለም ሞት በመገልበጥ ከሱ ጋር ለዘላለም እንድንኖር እንዳስቀመጠን ይናገራል። እኛ የክርስቶስ ኢየሱስ ልጆች ነን። የዚህ ምድር አምባሳደሮች ነን። የዚህ ምድር የአምባሳደርነት እውቅናችን በክርስቶስ ደም የተገለጠና የተረጋገጠ ነው። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። የጌታን ስም የሚጠራ ሁሉ ይድናል፣ ድነናል፣ ተርፈናል። ሃሌሉያ። ስለዚህ ይሄን ቃል ደጋግሜ እያልኩ ያለሁት ለምንድን ነው? አገልግሎታችን ወይም ከአገልግሎታችን አስቀድመን ከአገልግሎታችን ቀድመን ምንናገር ነገር ቢኖር እኛ መጀመሪያ ያመንበት እምነት ትክክለኝነቱን ነው ማወቅ ያለብን። ከአገልግሎት ከማንኛውም ነገር ቀድሞ ልናውቀው የሚገባ ነገር ምንድን ነው? ከማገልገልም ከመስበክም እኛ ያመንነው እምነት እውነተኛ መሆኑን ካረጋገጥን የምናደርገው ነገር እውነት ነው። አንድ ነገር እውነተኛ የሚሆነው መሰረቱ፣ ምንጩ፣ ኮዙ እውነት ከሆነ ነው። ስለዚህ የእውነት አምላክ የተናገረንን እየተናገርን እያሸነፍን ድል እየነሳንና ከፍ እያደረግን እንሄዳለን። ክብር ለመድኃኔዓለም ይሁን። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። በላይ ያለውን አስቡ። የቀን ሐሳባችን፣ የሌሊት ህልማችን በላይ ያለው እኔንና እናንተን የሚመራ የሚረዳ አቅም ያለው ኃይል ያለው ብርቱ አባትና አምላክ አለን። ክብር ለኢየሱስ ይሁን። ከዚህ ብርቱ አምላክ የተነሳ ዛሬ የትኛውም ቻሌንጅ እግር የያዘ ቢሆን፣ እጅ የያዘ ቢሆን፣ አይምሮ የያዘ ቢሆን፣ ኪስ የያዘ ቢሆን፣ ስኬት የያዘ ቢሆን፣ ጤና የያዘ ቢሆን፣ ዕውቀት የያዘ ቢሆን፣ ምሕረት የከለከለ ቢሆን የትኛውም በክርስቶስ ኢየሱስም ዛሬ እንጸልያለን። ቃሉን ላከፈወሳቸው አይደለም የሚለው ቃሉ ከህይወታችን የትኛውንም ግሳንግስ ጠርጎና ነቅሎ ያወጣዋል። ቃሉ መመኪያችን ነው። ቃሉ መጠጊያችን ነው። ቃሉ ኃይል አለው። ስለዚህ ቃሉ ኃይል እንዲኖረው የሚያደርገው ከቃሉ ጋር ያለን ግንኙነት ነው። ቃሉ ላይ ያለን እምነት ነው። ከመናገራችን በፊት ቃሉን ከኔና ከእናንተ በላይ በጣም ፍንትው አድርገው የሚናገሩ ይኖራሉ። ነገር ግን ካልተጠቀሙበት ጥቅም የለውም። ብዙ ጊዜ ብዙዎቻችን ለምንድን ነው እኔ ውስጥ ኢየሱስ አጋንንትን ሲያስወጣ በእኔ ጓደኞች ውስጥ ማያስወጣው? ለምንድን ነው?
ለምንድን ነው በአንተና በእኛ እግዚአብሔር እየሰራ በሌሎች ያውቃሉ እኮ ቃሉን የሚያውቁት ለማወቅ ነው። በዛ ቃል ለመጠቀም፣ በዛ ቃል ለመብላት፣ በዛ ቃል ለመጠጣት፣ ያንን ቃል እንደ ፕሮፌሽን ለመጠቀም ነው። ይሄ ቃል ግን ቃል ብቻ አይደለም፣ ያው ነው የሚሰራ በሁለት በኩል እንደሳለ ሰይፍ ነው። አቅም አለው፣ ጉልበት አለው። የምንናገረውን እግዚአብሔር ይፈጽማል። የምንናገረውን እግዚአብሔር ያድናል። ለዚህ ነው ቃሉን ላከፈወሳቸው። ቃል ካልሄደ፣ ቃል ብቻ ከሆነ፣ በመንፈስ ካልሄደ፣ በመንፈስ ቅዱስ ከሆነ ምንም ስራ የለውም ማለት ነው። ብዙ ንግግር ብቻ፣ ቃል ብቻ፣ ቋንቋ ብቻ፣ ፊደል ብቻ ይሆናል። ፊደል ብቻ፣ አማርኛ ብቻ ይሆናል፣ እንግሊዝኛ ብቻ ይሆናል፣ የሆነ የዛ ሀገር ቋንቋ ሊሆን ይችላል። ነገር ግን ቃሉ ውስጥ በህይወት የሚሰራ ነገር አለ። ምናልባት እኛ ሀገር ብዙዎቻችሁ ስለምታውቁ መቼም አማርኛ ከኔ በላይ ታውቃላችሁ። ሁላችሁም እንግዲህ እንዳትሉኝ፣ ሸክላ ሰሪ በሰባራ በገል ይበላል ይባላል። ሸክላ ሰሪ ለምን? እሱ መስራት እንጂ እርሱ አይጠቀም በይቃው። አንዳንድ አይታችሁ እንደሆነ ትልልቅ ሆቴሎች ልክ እንደሆንኩኝ ልክ ነው በሉኝ። ኢየሱስ ጌታ ነው። ለምን? እሱ ትርፉን ነው የሚፈልገው። አይታችሁ እንደሆነ እኛ ያቀረበው ብዙ ምግብ ቤቶች ለብዙ ሰዎች ቆንጆ ምግብ ያቀርባሉ። ቆንጆ ምግብ እያቀረቡ እነሱና ልጆቻቸው በብዛት አይበሉም። ለምን? ትርፍና ሀብቱን ነው የሚፈልጉት። ምን ያህል እንደሚኖሩ አያውቁም። ይህም ብቻ አይደለም፣ ልብስ ሰፊዎቹን ፈልጉ። ቆንጆ ሱፍ፣ ቆንጆ ዘመናዊ ዘናጭ ልብስ ለከስተመር ያቀርባሉ። እነሱ ግን የተቀደደ ሱሪ ይለብሳሉ። መንፈሳዊ ነገር እንደዚህ አይደለም። ለእውቀት ብቻ ለሰው ለመስጠት ብቻ ሳይሆን እኛንም ለመቀየር፣ እኛንም ለማደስ፣ እኛም እንድንጠቀምበት ሱፐርናቹራል ፓወርድ ነው። ለዚህ ነው የእግዚአብሔርን ቃል ከመመርመራችን ያለፈ በመንፈስ ቅዱስ መረዳትን ውስጥ እየጠለቅን እየገባን ከራስ ፀጉር እስከ እግር ጥፍር እየረሰረስን እየረጠብን እየተሞላን እንሄዳለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አንተም ትድናለህ፣ የሚሰሙህንም ታድናለህ የሚለው ዘንድሮ በጌታ በኢየሱስ ስም እየረሰረስን እየረጠብን መልካም እየሆንን ወደ ብዙዎች እንሄዳለን። ምናልባት የእግዚአብሔር ቃል ንግግር ብቻ ከሆነ የጥላን ባህሪ ብዙዎቻችሁ ታውቃላችሁ። ጥላ ስትከተሉት ይሸሻል፣ ሲሸሹት ይከተላል። እንደዚህ አይነት ነገር ይሆናል። ግን ከቆማችሁ ይቆማል እንበል። ግን የእግዚአብሔር እውነት ጋር ስትመጡ እኛ ምን ኮፒም ብናደርግ ቢሆንልንም አንድ ነው የሚሆንልን። እንግዲህ ከክርስቶስ ጋር ተነስታችኋል ብሎናል። መነሳታችን የታመነ ነው፣ እውን ነው። ስለዚህ ከተነሳችሁ ክርስቶስ በአብ ቀኝ በተቀመጠበት በላይ ያለውን እሹ። ፍላጎታችን ሁሉ በላይ ያለውን ስንሻ በምድር ያለው ይከናወናል፣ ይፈጸማል። አሜን በሉኝ። በጌታ በኢየሱስ ስም እስከ ዛሬ የታገላችሁ በእጃችሁ ይግባ። ለምን? አፌ ውስጥ ኢየሱስ አለ፣ ቃል አለ። አይሰራም ብዬ ማስብ ከሆነ እኔ ምንም ምስኪን ነኝ። የሆነ ፊዚክስ ነው የሚሆንብኝ። አያችሁ? ይሄ ግን የሚበልጥ ነው፣ የሚሰራ ነው። በቃ አቅም አለው፣ ኃይል አለው፣ ጉልበት አለው። አንተ ውስጥ ያለ ኢየሱስ አቅም ያለው ኢየሱስ ነው። ከሆነ ኢየሱስ ከሚጠሩት ሰዎች ይልቅ እኔና እናንተ ጋር የሚኖረው በመንፈስ ከተቀበልን በኋላ በእምነት ከተጠምቀን ከወጣን በኋላ ያገኘነው የዘላለም ክብርም ጭምር ነው። የዘላለም ሞገስም ጭምር ነው። የዘላለም ቅባትም ጭምር ነው። የዘላለም ፈውስ፣ ተአምራት፣ ድንቅም ጭምር ነው። ክብር ለኢየሱስ ነው። እሹ በምድር ያለውን አይደለም። ሌሎች ምንድነው? በምድር ያለውን ነው። ከምድር ጋር ነው ኮምፔር የሚያደርጉት። አጋጭተው ውጤቱን ይሄን ካልሆነ እንዲህ ነው፣ እንዲህ ካልሆነ እንዲህ ነው። ይሄ ደግሞ በሰው እውቀት በሰው ችሎታ የሚሆነው ይሆናል፣ ማይሆነው አይሆንም። የእግዚአብሔር ችሎታ ግን የማይሆነውን ያደርጋል፣ የማይቻለውን ያስችላል። ክብር ለመንፈስ ቅዱስ ይሁን። የማይሆነውን ያደርጋል። ዛሬ እኔ እያልኩ እኔም እናንተም እንደምታውቁ ወዳጆቼ፣ እግዚአብሔር ያከበራችሁ ወዳጆቼ፣ እኔም እንደማቅ እናንተም እንደምታውቁ የኔና የእናንተ ጉዳይ የኔና የእናንተ ነገር ከምድር ከየትኛውም ሲስተም የበላይ ነው። ከየትኛውም ከማንኛውም ሲስተም የበላይ ነው። ከየትኛውም እውቀት የበላይ ነው። ለምን? ንግግር ብቻ አይደለም፣ ተግባር አለው፣ ድርጊት አለው። ቃሉን ላከ። ቃል ብቻ አይደለም፣ መድኃኒት አለው።
ምናልባት በሰውኛ ዕውቀት የሆነ ሐኪም ይመረምራል፣ የሆነ ሐኪም መድኃኒት ያዛል። ሐኪሙ ሌላ ነው፣ መድኃኒቱ ሌላ ነው። ይሄኛው ግን ቃሉ ሲሄድ ቃሉ በሄደበት ምኑ አለ? መድኃኒቱ አለ፣ መንፈሱ አለ፣ የሥላሴ አንድነት አለ። ዛሬ አንድ ነገር እላችኋለሁ፣ የተዘጋ በራችን፣ የታሰረ ነገራችን በእግዚአብሔር ቁልፍ ይከፈት፣ በእግዚአብሔር እጅ ይለቀቅ። ተአምራዊ መለኮታዊ ነገር ይሁን። ሰሞኑን አንድ ነገር እያየን ነበርና በቃ እግዚአብሔር ልክ በአማርኛ ለመግለጽ ያው አቅም ታጣላችሁ፣ ያው ውስን ስለሆነ ፊደሉም ውስን ስለሆነ ቃሉም ውስን ስለሆነና በተግባር የምታዩና አንዲት ሴት ሁለት ሴቶች ናቸው ለ12 ዓመት ሙሉ ደም ይፈስባት ሴት ነበረች። 12 ዓመት ሙሉ ደም ይፈስባት ልጅ ነበረች። 12 ዓመት ደሟ ሙልጭ ብሎ አልቋል። ጌታ እንዲህ ነው ያለው፣ ደምሽን ተካለው ምንጩን አደርቃለሁ አለ። ያልሄደችበት ሐኪም ቤት አይደለም። ሐኪም ቤት ቢሆን ለዚህኛው ደምሽ ይህንን ውሰጂ፣ ይህንን ታይ፣ ይህንን አድርጊ ይላል። ቅድም እንደነገርኳችሁ በሰው ሁኔታ እንደሚሆን በመንፈሳዊ ነገር አንድ ክርስቲያን ሊያስወግደው የሚገባ ኃጢአት ቢኖር ሊገነባ የሚገባ ጽድቅ አለ። ሊያስወግደው የሚገባ ኃጢአት ቢኖር እንደገና በውስጡ ሊያሳድግ የሚገባ ምን አለ? ጸጋ አለ። ሐኪም እንዲህ ብሏል አለች። እግዚአብሔር ግን እንዲህ አላለም። ደምሽን መልሳለሁ፣ ምንጩን አደርቃለሁ። አለቀ። መድኃኒቱም ቃሉ ነው፣ ማድረቂያውም ቃሉ ነው። ከዛ በኋላ አንድ 15 ቀን እቺ ሴት ስታይ ቆየችና ተፈወሰች። ደነቀን። አያችሁ፣ ደነቀን። ስለዚህ እግዚአብሔር በቃሉ ውስጥ አስደናቂ ስራ ይሰራል፣ አስገራሚ ስራ ይሰራል። ከሰው አእምሮ በላይ፣ ከሰው ጥበብ በላይ። ምናልባት እግዚአብሔር የሰጠንን የእግዚአብሔርን ቃል ባለመመርመር ያለን ይበቃናል በሚለው የእግዚአብሔርን ሐሳብ በሰው ሐሳብ ጋር አድርገን ተሸውደን ይሆናል እንጂ እኔና እናንተ ውስጥ ያለው ኢየሱስ ዓለማትን የፈጠረ ዛሬም ቢሆን ነገሮችን ለመፍጠር አቅምም ጉልበትም ችሎትም ኃይልም ስልጣንም ያለው ጌታ ነው። አሜን በሉ። ክብር ለመንፈስ ቅዱስ ይሁን። አሜን ለሆነው አሜን። ዓለማት የተፈጠሩበት ቅድም ብያቸዋለሁና በጣም እየገረመኝ ነበር። እሱን እያየው እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ፣ ግን በመጀመሪያው ቃል ነበር ይላል። ለከ ሰማይና ምድር ከመፈጠሩ በፊትም ቃል ሆኖ ክርስቶስ ነበረ። ያ ቃል ነው ሰማይና ምድርን የጀመረው። በመጀመሪያ ይልና መጀመሪያ እግዚአብሔር ሰማይና ምድር ፈጠረ፣ መጀመሪያ ነው የሚለው። እዚህኛው ግን ዮሐንስ በጣም ሲገባው በጣም የገረመኝ ነገር በመጀመሪያው ይላል። አይታችሁ እንደሆነ ዘፍጥረት ላይ አይታችሁ እንደሆነ እንዲህ ነው የሚለው። ሁላችሁ መጽሐፍ ላይ ያለውን ቃል ነው የምናገረውና ዘፍጥረት ላይ የሚለው ቃልና ሌላኛው የሚለያየው ዘፍጥረት 1:1 ላይ ሄዳችሁ ብታነቡ እንዲህ የሚል ቃል አለ። መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ ግን ዮሐንስ ላይ ሄዳችሁ ደግሞ ዮሐንስ 1 ላይ ስታነቡ እንዲህ የሚል ቃል አለ። በመጀመሪያው ቃል ነበር። አያችሁ፣ በመጀመሪያ የፈጸመው ቃል ሰማይ ከመፈጠሩ ምድር ከመፈጠሩ ዓለም ከመፈጠሩ ነበር። ሁሉ በእርሱ ሆነ፣ ያለ እርሱ የሆነ አንድም ነገር የለም። ዳዊት ላይ ይናገራል፣ ቆላስይስ ላይ ይናገራል፣ ብዙ ቦታዎች ይናገራል። ያ ኢየሱስ ለካ በሙላት እኔና እናንተ ውስጥ አለ። ክብር ለመንፈስ ቅዱስ ይሁን። ምንም ደካማ ብንሆን፣ ምንም ብርቱ ብንሆን ከኢየሱስ አንበልጥም። ምንም ደካማ ብንሆን ከኢየሱስ እጅ አንወድቅም። ለምን? በተሰራልን ስራ የልጅነት መብታችን ጸድቋል። ደካማም ከአንተ ጉልበት ከወጣ ከአንድ ሚስት ካገኘ የዘር ፍሬ ነው። ብርቱም ከአንተ ጉልበት ከወጣ ከአንቺ ጉልበት ከወጣ ልጅሽ ነው። ልጅነት ያገኘነው ክብር በክርስቶስ ኢየሱስ አምነን ባገኘነው እውነት የዘላለም ክብር አግኝተናል። ክብር ለሆነን ጌታ ክብር ይሁንለት። ሞገስ ለሆነን ጌታ ክብር ይሁንለት። በድካማችን ፋንታ ለቆመልን ጌታ ክብር ይሁንለት። ሃሌሉያ። ይሄ ፍቅሩ እኮ ነው። ይሄ ምሕረት የቸርነት እኮ ነው። እንዳንሰለች ስንት ነገር ሰልችተን እናውቃለን። ይህንን ግን ለዘላለም አንሰለቸው። ለዘላለም። ለምን? የዘላለም ክብራችን ነው። ዕለት ዕለት ነገሮችን እየቀየረ ዕለት ነገሮቻችንን እየሰራ ከኛ ጋር ያለው አባትና አምላክ እግዚአብሔር ለዘላለም ብሩክ ይሁን። አባትና አምላክ
ልዑል እግዚአብሔር፣ ቅዱስ እግዚአብሔር፣ ቸር እግዚአብሔር ስሙ ብሩክ ይሁን፣ ቃሉ ብሩክ ይሁን፣ መንፈሱ ብሩክ ይሁን። ሃሌሉያ። ስለዚህ ወዳጆች ሆይ ዛሬም ለዘላለምም የእግዚአብሔር አጀንዳ በሕይወታችን ለትልቅ ዓላማና ለትልቅ ክብር ይሆናል ይልና አይደለም ሞታችኋል ልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ታዲያ እዚህ ምንድን ነው ያለን? በምድር ሳለን በሰማይ ሀገር አለን፣ ቤት አለን፣ ክርስቶስ ባለበት ነን። እዚህ ነን ጊዜያዊ። እኛ ግን እዚህ ላለን ጊዜ ጊዜያዊ ነን እንጂ ለዘላለም ዘላለማዊ ሆነናል። ለዘላለም ዘላለማዊ ነን። ከሚሞተው አዳም ተፈጥረን ከማይሞተው ክርስቶስ ለዘላለም እንደገና ተፈጥረናል። ከሚሞተው አዳም ተወልደናል። ከዘላለም አምላክ ከክርስቶስ ተፈጥረናል። ሃሌሉያ። የማይጠፋ ዘር አግኝተን ለመግለጽ ነው እያቃተኝ ያለው። ቅድም ሲያነብ በኃይል እየገባኝ ነበር። ምናልባት በሰው ቋንቋ ለመግለጥ አቅም ሊያጣ ይችላለሁ። እግዚአብሔር ዛሬ ነገራችሁን እንደገና ለክብር ይሰራዋል። እንደገና ለሞገስ ያደርገዋል። እንደገና ከንግግር ከተከሸነ ንግግርና ከተገጣጠሙ ቃላቶች ይልቅ የሰለና የሰመረ የእግዚአብሔር ፕሮግራም በእኛ ላይ በሚቀጥሉት ቀናቶች በልዩነት ይሆናል። ለምን? እግዚአብሔር በትውልዴ ላይ በዚህ ዘመን ልዩ ክብርን አመጣለሁ ብሏል። ወደ ተጠጉኝ ልዩ ክብር አመጣለሁ ይላል። አንዳንዶች የትላንት ስራቸውን እየከወኑ፣ አንዳንዶች በነበረ ነገራቸው እየተንቀሳቀሱ፣ እኔ ግን በልዩነት እገለጣለሁ ብሎኛል እግዚአብሔር። በልዩነት ሕዝቤ በዚሁ አይሄድም አለኝ። ባለፈው ወዳጆቼ ሰምታችሁ እንደሆነ ዳኒ ትልቅ ራእይ አይቶ በነገረን ነገር ላይ እየጸለይን ነበር። ቸርችም እየጸለይን ነበረ። ቶሎና ጌታ ኢየሱስ እያለን ነበር። ገና የሚሰራው ትልልቅ ነገሮች አለ ያለ ትልልቅ ካልጠበቃችሁት ከዚህ ከምትጮኋቸው ከምታገለግላቸው ሰዎች ጭምር ያልተጠበቁ ልጆች አሉኝ ይነሳሉ ብሏል። እኔ ነኝ የሚል ብቻ አሜን ይበል። እኔም እነሳለሁ። እግዚአብሔር በክብር ያስነሳኛል። እንዲሁ አንቀጥልም። የእኛ ነገር እንዲሁ ተበስብሶ አይቀርም። እኔ ነኝ ተረኛ፣ አንቺ ነች ተረኛ። እግዚአብሔር ያደርጋል። በታማኝነት ከእሱ ጋር እንሁን እንጂ እሱ ታሪካችንን ሳይቀይር ቀንበራችንን ሳይሰብር አንሞትም፣ ወደ አፈርም አንወርድም። ነገራችን በእግዚአብሔርና በሰው ፊት ከፍ ብሎ ሳይታይ እንደ ባንዲራ ሳይውለበለብ እንደ ዜና ሳይነበብ አንሞትም፣ በሕይወት እንኖራለን። ለምን? እግዚአብሔር ታማኝ ነው። እግዚአብሔር ብርቱ ነው። እግዚአብሔር ኤልሻዳይ ነው። ክብር ለኢየሱስ ነው። ኢየሱስ ጌታ ነው። ጌታ ይባረክ። ተሰውሮ ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ መቼ ነው ክርስቶስ የሚገለጠው? አንደኛ በዚህ ምድር ላይ በስራው ይገለጣል። ሁለተኛ በዛን ጊዜ ደግሞ ከእርሱ ጋር በክብር እንገለጣለን። ከእርሱ ጋር የወጉት እያዩ እሱ የወጉት እያዩ በአምባው ላይ ፈረስ ተቀምጦ ሊፈርድ ዳኝነትን ይዞ ሲመጣ በነጭ ዙፋን ላይ ሲሆን እኛም በቀኙ ሆነን ተቀምጠን ከእርሱ ጋር ሁሉን እናያለን። አሁን በስራው እየተገለጠልን ነው። ይሄው በስሙ አጋንንትን ነፃ እያወጣን ነው። በስሙ ትንቢት እየተናገርን ነው። በስሙ ቃሉን እያወራን ነው፣ እየፈወስን ነው። በዚያን ጊዜ ደግሞ ከእርሱ ጋር ደግሞ በክብር የክብር ልብሳችን ነጭ ልብሱን ለብሰን ከእርሱ ጋር ለዘላለም እንከብራለን። ለዘላለም ኢየሱስ ጌታ ነው። ለዘላለም በክብር በሞገስ በድንቅ በተአምራት ሃሌሉያ። ክብራችን እሱ ስለሆነ እታችኋል። እኔና እናንተን ለማዳን እኮ እርቃኑ መስቀል ላይ ለመውጣት ያላፈረ ጌታ እኮ ነው። ለማክበርማ እንዴት! ለማንገስማ እንዴት! ትላንትና በደም ተጨማልቀን ሳለን በቅዱስ መንፈሱ አጥቦ ቀድሶ ለክብር ያበቃን ጌታ ነገማ የክብር ልብሳችንን ለብሰን ክርስቶስን ልበሱት ተብሎ እሱን ለብሰን የእሱን ስም ይዘን የእሱን ማንነት ለብሰን አናፍርም፣ አናፍርም፣ አናፍርም። ክብር ለሱ ይሁን። ትገለጣላችሁ። እንግዲህ በምድር ያሉትን ብልቶቻችሁ ግደሉ። እነዚህ ያው እንደታወቁ የክፋት ምንጮች ግደሉ ማለት ምንድን ነው? እነሱን ተዋቸው፣ አታድርጓቸው፣ አታድርጓቸው፣ አትፈጽሟቸው፣ ተዋቸው። ለምን? አይጠቅሙም፣ ጊዜያዊ ናቸው። የትኛውም እዚህ ምድር ላይ ቤት ብንሰራ ጊዜያዊ ነው፣ ብናገባ ጊዜያዊ ነው፣ ብንወልድም ጊዜያዊ ነው። ዞሮ ዞሮ ቅድም እንደነገርኳችሁ ዞሮ ዞሮ ችግሩ ምንድን ነው?
የእግዚአብሔር የእውቀት እውነት ባለጠግነት ተመራምረን ስላልደረስን እውነት ነው ብለን የምንይዛት ነገር አለች። እውነት ነው ብለን የምንይዛት ነገር አለች። እውነት በራሱ እግዚአብሔር የሌለበት የትኛውም እውነት አይደለም። እውነት እግዚአብሔር እስከሆነ ድረስ በዚህ ምድር ላይ እውነት ነው ያልነው ነገር ሌላ እውነት እስኪመጣ እውነት ነው እንጂ ከዚህ እውነት የበለጠ ሌላ እውነት አለ። የመጨረሻ እውነት እግዚአብሔር ብቻ ነው። ስላልተመራመርን ያንን ነገር በደንብ ተመራምረን ስላልደረስን እውነት መስሎን ነው እንጂ ለዚህ እኮ ነው አንዱ ከአንዱ የተሻለ ከዘመን ዘመን እየተሻለ ከእድሜ እድሜ እየተሻለ ነገር እየተቀየረ ሄደው። ስለዚህ የትኛውም እውነት በእግዚአብሔር ቃል ላይ ቆመን ስንመራመር እንጂ እውነት የሚሆነው በሰው እውቀት ችሎታ ላይ ተመራምረን እውነት ልናደርግ አንችልም። እውነት መስሎ ሊያስቀን ሊያስደምመን ይችላል። ነገር ግን ነገ ማለዳ ላይ ይቀየራል። እውነት እግዚአብሔር ነው። እውነት ግን የትኛውም እውነት መሆኑ የሚረጋገጠው እውነት በሆነው በክርስቶስ ቃል ላይ ተመስርተን የምናደርገው ተመራምረን የምናገኘው ነገር ነው። ለምን? የነገሮች መገኛ የነገሮች መፈጠር ምክንያት የሰይጣንን መውደቅ፣ እግዚአብሔርን መኖር፣ የሰውን መዳን የሰውን አለመዳን የተጻፈው በእግዚአብሔር እውነት ቃል ስለሆነ ክብር ለኢየሱስ ይሁን። ጌታ ይባረክ። ስለዚህ ትክክለኛነታችን ትክክለኛ ምንለው እኛ ትክክለኛ ብቻ ነን ብለን አይደለም። የእግዚአብሔር ቃል ትክክል እስከሆነ ድረስ እኔ ትክክል ነኝ። የእግዚአብሔር ቃል ትክክል እስከሆነ ድረስ ማንም በእጅ ብልጫ በሰው ምርጫ አልተመረጥክም። የእግዚአብሔር ቃል ትክክል ነው ባለ ነገር ላይ ትክክል ነኝ። ለምን? ትክክልም አይደለም ያለው እግዚአብሔር ቃል ነው። ትክክል ነው ያለው እግዚአብሔር ቃል ነው። ትክክልን ትክክል ነው የምንለው እኔ በሄደው መንገድ ትክክል ነው አይደለም የምለው። ቃሉ ቢለኝም መንገድ ከሄድኩ ትክክል ነኝ። ቃሉ የሚሄደው መንገድ ከሄድሽ ትክክል ነሽ። ለትክክል ትንቢያ አይመጣም። ለትክክል ሜትር አይመጣም። ለትክክል ሰዎች ምስክር አይመጣም። የትክክለኝነት ምስክር የእውነት ቃል የእግዚአብሔር ቃል ነው። አሜን በሉ። ክብር ለኢየሱስ። ስለዚህ በክርስቶስ ኢየሱስ አምነናል። ያመኑትን እነዚህ ምልክቶች ይከተላል። በሰማይ በአብ ቀኝ ተቀምጠናል። በአብ ቀኝ ናችሁ ስል የአብ ቀኝና ግራ የለውም። አብ እኮ ቀኝም ግራውም ኢየሱስ ጌታ ነው። ትክክለኛነታችን እንደነገርኳችሁ ትክክለኛነታችን የሚታወቀው በእግዚአብሔር ቃል ሚዛን ነው። የእግዚአብሔር ቃል ያለንን ነን። ሰዎች የሚሉን አይደለም። በብዙ አቅጣጫ ሰዎች እግዚአብሔር ቃል የሚለውን ነገር እንዲህ ነው ብሎ ሊያስረዱን ይችላል። ስለ እግዚአብሔር ሰው ሊያስረዳን አይችልም። እግዚአብሔር ስለ ራሱ ከነገረን በቀር እግዚአብሔር ስለ ራሱ ካወራን በቀር እግዚአብሔር ብጫ ነው ብንል ብጫ ሊሆን ይችላል። ቀይ ነው የፈለግነውን ስም ልንሰጠው እንችላለን። እግዚአብሔር ግን እንደዛ አይደለም። እኔና እናንተ ውጤታማ ስኬታማ የምንሆነው እግዚአብሔር ያለንን በማድረግ እንጂ ስለ እግዚአብሔር ብዙ ባልን ልክ አይደለም። ከተሳሳቱ ክብር ለኢየሱስ ይሁን። ይሄ ቅዱሳን ጉባኤ ስለሆነ እዚህ ታላቅና ታናሽ መንፈስ ቅዱስ ስለሆነ ዘንድሮ ሰንጥቀን የምንሄድበት ጊዜ ነው። አሜን 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 አሜን። ጉሮሮ ትንሽ ዛሬ ወንጌል ሰበካ ላይ ነው። ጌታ ረድቶን ያው ቸርቻችሁ ስለሆነ ደስ እንዲላችሁ። የጽድቅ መንግስት ለሰዎች ሁሉ ዓለም አቀፍ ቤተክርስቲያን ዛሬ ወንጌል እየሰበከች የጎዳና ወንጌል እየሰበከች ታፔላዋን ይዛ ምናልባት በዚህ ከቻልኩ ኋላ እንትን እላለሁ። ዛሬ ጀምረን ደስ ብሎናል። በቃ በመንገድ ላይ ኢየሱስ ይመጣል እያልን ሰብከን እንደዚህ ምንድነው የሚያዘውን ወረቀት ይዘን በቃ ወጥተን ስለነበረ በጣም ደስ ብሎናል። ክብር ለኢየሱስ ይሁን። ያው አንዳንድ ማቴሪያል ያስፈልጋል። እሱን ተዘጋጅተን በቅርቡ ደግሞ ከተማውን አይደለም አገርን እንዞራለን። ጌታ ይረዳናል። ለዚህ ነው ጉሮሮ ዛሬ ብዙ እየተነጋገርንም ስለምንውል እረፍት የለም። በዛ ነው ጉሮሮ የራሱ ደርቆ ነው ያዝ ያዝ እያደረገ ያለው። ክብር ለኢየሱስ ይሁን። ይስተካከላል። ማታ ተኝቼ ስነቃ ደግሞ ይስተካከላል። መድኃኒዓለም አባቴ ያስተካክለዋል እና ክብር ለኢየሱስ ይሁን። ስለዚህ ምንድነው ስል አሮጌው ማንነት ወይም አሮጌውን አስተሳሰብ አሮጌውን አመለካከት በስጋና በደም ከዚህ በፊት የነበረውን ጥተን እግዚአብሔር በክርስቶስ ኢየሱስ የሰጠንን የዘላለምን ርስት ይዘን በሱ ታምነን በሱ ተማምነን በሱ ተደግፈን ሃሌሉያ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ተብሎ በብሉይ ኪዳን እንኳን እስከዚህ ይባላል። በአዲስ ኪዳን እኮ የአዲስ ኪዳን ክብር እኮ ለዘላለም እኮ ነው። ለዘላለም ማንም ሊቀማን ሊዘርፍ በማይችል በጸናች ክንዱ በበረታች እጁ በእኛ ላይ የጫነብን ትልቅ ነገር አለ። ክብር ለኢየሱስ ነው። ምናልባት ይህ ቃል ቅድምም እየገባኝ እንዲህ በቃ ለማስረዳት አቅም እያጣሁ እንጂ በቃ እኔ የሚገባኝ ነገር አለ። የሆነ በመንፈስ ቅዱስ የሚያስረዳችሁን በቃል በፊደል ሊገልጡ አትችሉም።
በቃ ልካችሁን ስነግር ከፍታችሁን ስነግር በቃ የሚመጣውን ክብር የምትወርሱትን አገር ያለውን ለእናንተ የተዘጋጀውን ነገር ስታሉ የዚህ ምድር ምንም ነገር ተራ እንደሆነ ከሚመጣው ክብር ጋር ሲነጻጸር የዚህ ምድር ችግሩም ድሎቱም ጊዜያዊ የሆነች በሳጥን ውስጥ እንዳለች ዕቃ ነው። በሳጥን ውስጥ ጥንጥዬ ናት። ዘንድሮ አልፎ መሄድ ይሁንልን፣ እሶ መሄድ ይሁንልን፣ ተሻግሮ መሄድ ይሁንልን። አንቺ አባቴ ብሩክ ነይ በቃኝ ተቀመጥ፣ አንተ አባቴ ብሩክ ና በቃኝ ተቀመጥ። ዓለም ከተፈጠረ ጀምሮ ለአንተና እንዳንተ ለሚያምኑት የተዘጋጀ ብሎ የሚለው ቃል ዛሬ በሕይወታችን ውጤታማና ስኬታማ ጤናማ ሆኖ እንዲበራ የእግዚአብሔር ፈቃድ ነው። እግዚአብሔር በክርስቶስ ኢየሱስ የሰጠንን የዘላለም ሕይወት፣ የሰጠንን ድል፣ የሰጠንን ስኬት፣ የሰጠንን ክብር፣ የሰጠንን ሞገስ ገልጠን የምናልፍበት ጊዜ ነው። ገልጠን የምናልፍበት እማንቆምበት ሁኔታ መጥቶ ማይነቀንቀን ዛሬ በእግዚአብሔር ቃል አጸናኋችሁ፣ በደንብ አጸናኋችሁ። ጉልበታችሁ ጽንት ይበል፣ አቅማችሁ ጽንት ይበል። የሚገዳደራችሁ ይውደቅ፣ የሚዋጋችሁ ከዚህ ቃል እውቀትና ከዚህ ቃል በረከት መጥቶ ሊነቀንቅ ሰይጣንን ክፋት በቀደም አውርቻለሁ መሰለኝ። ሮብም እኛ ጉባኤ ላይ እያወራው ነበረና አሁንም ደግሜ ያወራለሁ። ሰይጣን እንደነገርኳችሁ ሰይጣን ማለት የእውነት ጠላት ነው። የእውነት ጠላት ነው። የጽድቅ ጠላት፣ የቅድስና ጠላት ነው። ታውቃላችሁ አይደለ? እናንተ መልካም ነገር እንዳይሆንባችሁ መልካም ነገር በእናንተ ላይ ከተነገረ አገርን አሰባስቦ መልካምን ነገር ለመዝጋት ይሯሯጣል። እናንተ ክፉ ስትሆኑ ደግሞ አገርን አሰባስቦ የእናንተን ክፉ ነገር በሙሉ አየር ላይ ለመዝራት ይሯሯጣል። ሁለቱንም እናንተ ማወቅ አለባችሁ። መመዘን እናንተ ፋንታ ነው። ይህ መገለጥ የሚያመጣው ጉዳይ አይደለም። ትንቢት የሚያመጣው ጉዳይ አይደለም። መልካም ነገር በአንተ ላይ የሚሄድ ከሆነ ያ መልካም ነገር እንዳይሆን ጂኒዎችን ይሰበስባል፣ የወደቁ መላእክቶችን ይሰበስባል፣ የእባቡን ዘሮች ይሰበስባል። በሙሉ ይህንን ነገር ለማጥፋት ይታገላል። ዛሬ ግን ከአየርሽ ላይ ከስምሽ ከቤት ላይ በክርስቶስ ኢየሱስም የተሻረ ይሁን። ስም ለማጥፋት እንዲሁ ደግሞ ስም ለማጥፋት አልሆነላትም፣ አልተሳካላትም የምትለውን ነገር ያንተን ድምፅ በመያዝ አየሩን በመዝጋት ጦርነቱን ያባብሳል፣ መከራውን ያባብሳል፣ ችግሩን ያባብሳል፣ ጭንቀቱን ያባብሳል። ምን እያለ በቃ እሷ እኮ እንዲሆነች አልተሳካላትም፣ አልሆነለትም ይላል። ለምን የፈለገ አይልም። ዘንድሮ ግን ሰንጥቀን እናልፋለን። እኔ እንዲህ ነው ማስበው። ሁሉ ጊዜ ሰንጥቄ አልፋለሁ እላለሁ። እውነት ሁሉ ጊዜ ከሳሽ አላት። እውነት ሁሉ ጊዜ ተገዳዳሪ አላት። እውነት ቲፎዞ የላትም። እውነት አሽቃባጭ የላትም። እውነት አቃጣሪ፣ እውነት ብቻዋን ናት። ለዚህ ነው ክርስቶስ እንደነገርኳችሁ በቀደም ጲላጦስ ሲጠየቅ ጲላጦስ ዮሐንስ ላይ ኢየሱስን ጠየቀ። እውነት ምንድን ነው አለ። እንዴ እውነትን እኮ እየፈረደ እውነትን እኮ እየተናገረ እውነትን እኮ እያስተማረ አገር እያስተዳደረ ያለ ሰው እኮ ነው። አያችሁ፣ እውነት የሚመስል ነገር በሰው ቢሆን እውነት መምሰል ኃጢአትን ፈርዶ ሰውን ማዳን እውነት ነው ለነሱ። ኢየሱስ ግን ሞቶ ማዳን እውነት ነው ለኢየሱስ። ሞቶ ማዳን፣ የኃጢአት ዋጋ ከፍሎ ማዳን፣ ጌታ ሰው ሆኖ ማዳን እውነት ነው። አይታችኋል። ቅድም ለዚህ ነው እግዚአብሔር ቃል እውነት ነው ያላለው ሁሉ እውነት ሊመስለን ይችላል። ከሌላ የተሳለ ሐሳብ ሊሆን ይችላል እንጂ እውነት አይደለም። ከእውነት የሚበልጥ እውነት የናዝሬቱ ኢየሱስ ነው። የናዝሬቱ ኢየሱስ ያለን ነገር እኛ ውሸት ነው ብንል እንኳን እውነት ነው። ክብር ለኢየሱስ ይሁን። አሜን በሉ። ስሙ ይባረክ። ስሙ ለዘላለም ብሩክ ይሁን። የጌታዬ ስም ብሩክ ይሁን። ሃሌሉያ። ስለዚህ ሰይጣን ከሚያደርጋቸው ሁለተኛ ደግሞ ሌላ ሐሳብ ሊቀጥል። ሁለተኛ ሐሳብ እንዲህ ያደርጋል። ሁለተኛው ሐሳብ ይሄ ነው። ሁለተኛው ሐሳብ እንዳትጸልይ ደክሞ የሆነ ነገር በቃ አቃተን ስትል ነገሮች የተለቀቁ እስኪመስሉ ይፈታል። በቃ አልጸልይም፣ በቃ ምንም አላመጣም ብላችሁ ስትሉ ነገሮች እየቀለሉ ይመጣሉ። ለምን? ባለመጸለይ ነገሬ እየተሰራ ነው እንድትሉ ማለት ነው። የሰይጣንን ሐሳብ አንስትም ብለው ይሄ ነው መጽሐፉ። በቃ ነገሬ እየተሰራ ነው፣ እኔ መጸለይ አይጠበቅብኝም ትላላችሁ። በደንብ ደግሞ መጸለይ ከጀመራችሁ ነገራችሁን ይይዛል። በመጸለይ ነገሬ ተያዘ እንድትሉ። ለዚህ ነው ብዙ ሞኝ ክርስቲያኖች እንዲህ ይላሉ፣ ድሮ እኮ ጴንጤ ሳልሆን ነገር ሁሉ የተሳካ ነበር። ነገር ሁሉ መሳካት አይደለም። አገር ሁሉ በአንድ ድምፅ ቢሰጥ ለሲኦል ነው። ምን ይጠቅማል? ያለ ክርስቶስ የመጣ ነገር ሁሉ ሲኦል ነው መጨረሻው። ምንም ክብር የለውም። አንተ ሰርተ ሌላ ነው የሚበለው። ከክርስቶስ ጋር ያለ ጥቂት ሀብት ያለ ክርስቶስ ካለ ዓለም ከመግዛት ይበልጣል። ለዚህ ነው ከኔ ጋር የሚያከማች ያተርፋል፣ ከኔ ጋር ያላከማቸ ይበተናል አለ ጌታ ኢየሱስ ክርስቶስ። የምናደርገው ነገር ሁሉ ከሱ ጋር የምናደርገው ነገር ሁሉ ውጤት አለው፣ በረከት አለው። ጥቂቱ ነገር
ዛሬ እጃችሁ ያለው ጥቂት ነገር እንደ 5 ጥብጅና እንደ 2 ዓሣ ይባረካል። ለመባረክ ግን ምን ማወቅ አለብን? እውነቱን ማወቅ አለብን። ስለለፋን አንኖርም። እኛ እንለፋለን፣ እንደሰታለን። አባታችን ሰራተኛ ነው፣ እኛም እንሰራለን። ነገር ግን መኖሪያችን የዘላለም አምላክ ነው። መመኪያችን የዘላለም አምላክ ነው። የዘላለም ክንዶች ከኛ በታች ናቸው። አይታችሁ እንደሆነ ሲናገር ዳዊት ሲናገር መዝሙር 45 ላይ አሕዛብ ሲናወጥ ተራሮች ወደ ባሕር ልብ ወሰዱ፣ እስራኤል አልተናወጠም። ለምን? የእስራኤል አምላክ መተማመኛቸው ነው። እስራኤል ተለይቶ እዛ ውስጥ እረፉ እኔ አምላክ እንደሆነ። እንዴት ነውጥ እያለ የሱ የሆኑትን እንዴት እንደሚያድን ያውቃል፣ እንዴት እንደሚያኖር ያውቃል። ስለዚህ የኛ እውነትና የእግዚአብሔር እውነት የሚለያየው ለዚህ ነው። የሱ ከሆንክ እዛ ጋር ብታነቡ ምን ይላል? በጣም የሚገርም ነገር ነው ያለው። በጣም እኛ ጋር እኮ ቀድሞ የገቡ ቦታ የያዙ የኛ እውቀት እውነት ነው ብለን ጥቅጥቅ ያደረግናቸው አሉ፣ ማዳን የማይችሉ። ነገር ግን የእግዚአብሔር እውቀት በበዛ ጊዜ በገባ ጊዜ ሌላው እየፈነገለ ከክብር ወደ ክብር ከክብር ወደ ክብር ከክብር ወደ ክብር እንገባለን። እግዚአብሔር በዚህ ክብር ይባርካል፣ በምሕረት ይባርካል፣ በቸርነት ይባርካል። ስለዚህ አሕዛብን ጨለማ ምድሪቱን ድቅድቅ ጨለማ ሲወርስ አንተ ግን መውረስ አይችልም። ለምን? በአጭሩ እነ ኢያሱ ሲዋጉ አሕዛብ ሰፈር እኮ ጨለማ ነው። እነ ኢያሱ ጋር ጦርነቱ እስኪሄድ ምን ነበር? ፀሐይ ነበር። ፀሐይን አቆመ። አያችሁ፣ በቃ ልዩነት እየተጠጋን ስንመጣ የሚመጣ ክብር አለ። ዛሬ አባ እግዚአብሔር የሆነ ቦታ ያስጠጋን ወደ እሱ ፍቅሩ በእውቀት ላይ ይጨምርልን። ባለን ነገር ላይ የሆነች ነገር ብርት ይበልልን። ክብር ለኢየሱስ። ቅድም እኔ ሰሞኑን ይሄን ነበር እያነበብኩ የነበረውና በቃ ብዙ ነገር ይሄንን ጥቂት አበራልኝ ጌታ። ጥቂት እኮ ነው፣ ጥቂት በፊደል መግለጥ አልቻልኩም እንጂ ጥቂት አበራልኝ። ለካ እውነት ሁሉ ትክክል ሁሉ በሰው ዘንድ ጲላጦስ ሞኝ ተራ ቀላል ሰው ነው አይደለም። አገር እያስተዳደረ ያለው እውነትን እውነት እያለ ውሸትን ውሸት እያለ እየፈረደ ያስተዳድር ሰው የነበረ ነው። የክርስቶስ አመጣጥ ግራ ገባው። እንዴ ሰው ዋሽቶም የሆነ ነገር ያመልጣል እንጂ ለመሞት እየመጣ እንዴት እውነት ነኝ ይላል? ንጉሥ ሆኖ እንዴት ግራ ገባው? አዎ ለሱ ግራ ይገባዋል። ነገር ግን እውነት ሞታ አትቀርም፣ አሸንፋ ትነሳለች። አንተም እንደዚህ ነው ወዳጄ፣ አንቺም እንደዚህ ነች። ሰው ሁሉ ትክክል አይደለም ባለበት እግዚአብሔር ለአንቺ ተአምራትን ያደርጋል፣ ለአንተ ተአምራትን ያደርጋል፣ ለእኛ ተአምራትን ያደርጋል። ክብር ለመንፈስ ቅዱስ ይሁን። ከዚህ በላይ አልሄድም። ምናልባት ወደ ጸሎት እገባለሁ። ጌታ የተባረከ ይሁን። እግዚአብሔር እኔ ነካክቻለሁ። እናንተ ከጀመራችሁ በጣም እንደምታሰፉት አውቃለሁ። እኔም እንትን እያልኩ ነበር። ለቀኑ ያዘጋጀሁት ሌላ ቃል ነው፣ ግን ይሄ ቃል ውስጥ ገብቶ በቃ እውነት የሚለውን ነገር መግለጥ በማይችለው ክብር ለሌሎች ብቻ ምንኖር፣ ለሌሎች ብቻ ምንሰብክ፣ ለሌሎች ብቻ ሳይሆን እየበላን የምናበላው፣ እየጠገብን የምናጠግበው፣ እየለበስን የምናለብሰው ክብር ነው። ወንጌላችን ለሌሎች መግበን እኛ የምንራብበት አይደለም። በኢየሱስም ከዛሬ ጀምሮ ብዙዎች እንደተባረኩ እኛም ተባርከን በኢኮኖሚ በረከትም በጤና በረከትም በሰላም በረከትም የምንገለጥበት ጊዜ ይሆንልን። ጌታ ይባረክ። ሃሌሉያ። አባታችንና አምላካችን ሁሉ እግዚአብሔር ስለሰጠን ስለዚህ መልካም ጊዜ እናመሰግንሃለን። ለስም ክብር፣ ለቃል ክብር፣ ለመንፈስ ክብር ይሁን። ቃልህን ለእኔ ጥቂት ነግረሃል። ከኔ በበለጠ ደግሞ ለወንድሞቼ ለእህቶቼ በልባቸው ላይ ብርሃኑ በርቶ በልባቸው ላይ ትልቅ ብርሃን ትልቅ አገር የሚገዙበት የሚደፍሩበት ብርሃን እንዲበራላቸው ጸለይ። በሰማይ ያለችውን ፈቃድን በሕዝቤ ላይ እንዲታረቅ ጸለይ። እንወድሃለን፣ እናከብራለን። በኢየሱስም አሜን።